ስለዚህ አደራ ሚስቴ ሌላ ነገር እንዳይመስላት ለሚስቴም ሽቶን ከላክሽው ለልጄም እሺ ለሶስታችሁ እልካለሁ ነበር የተባለው። ኦርደር አለኝ ተብላ እቺ ጠንቋይ ለካ የምትለፈለፈው ሌላ ነገር ነው። እና የእንትናን ያዘጋችው የእንትናን አካውንት ያዘጋችው የሀቢባን የእሷ ጠንቁልና ሀቢባን በልቷል። የእሷ ጠንቋይ ግን እኔን አይበላም። ችግሩ እሱ ነው። የእኔ ችግር ምንድን ነው? ችግር ጠንቋይና ሴጣን በጣም ይህን ልጅ አልችለውም ነው የሚለኝ። ችግር አለ። ጠንቋይና ሴጣን ዮኒ ማኛም በጣም ነው የሚፈራው። ለበልበዋል ይህን ዱቄታ። በቅርቡ ጠብቅ ዮኒ ተብያለሁ። ማርያም እንድገመው አንዴ እንድገመው። ቤተሰብ ጥብስ ነው የሀቢባ የተዘጋብሽ። በመጀመሪያ ስለ እምነት የምታወሪው አንቺ እከክ ትክክለኛ በማንኛውም ስንሄድ ኢትዮጵያ ላይ ኦርቶዶክስ ከሙስሊም ይጋባል። አንደርስታንድ። አንቺ ባልሽ ሙስሊም አይደለ እንዴ? አይደለ? ሶሊያና አልሽ አንቺ እከክ። ስምሽ ሰላም ነው። ሰላምም ላይሆን ይችላል። የሆነ ቆሾ ቆምቦሬ ነች። ግን ሰላም ሳይሆን ሰላም ሆነች። ተሙሻ ላስላስ ላይ ነኝ። ነገር እንዳትፈልገኝ አምጥቼልሃለሁ። ሌላ ተማሪያም መጥቶልሃል። ታዳምጣለህ። አመጣው ከእግዚአብሔር በላይ አምጥቼልሃለሁ። አንተ ቀልድ እና ሙስሊም ነው ያገባሽው። ከሙስሊም ነው የወለድሽው አይደለ? ሙስሊም ነው ባልሽ፣ ልጅሽ ሙስሊም። ስለዚህ እንደ አንቺ አይነት እካክ ምን እንደሚሆን አንድ የተሟ አምጥቼልሃለሁ። ጸባይ አሳምር፣ ጸባይ አሳምር። ናስማ ወሬ ሳታበዛ ናስማ። ከእግዚአብሔር በላይ ነው ያመጣውልህ። አንተ እንዳቀልድ ኮፒ ሊንክ እያደረጋ ሼር እያደረጋችሁ አድርሱ ለሁሉም። እስከ ዘር ማንዘራችሁ እስከ ቤተሰባችሁ ምህረትን አስመጣላችኋለሁኝ። ስማ በደል ወደ ከበረው ሰላም ወደማያቋርጠው ሰላም ገዳማት ጸበል ልጃችሁ ይሄዳለሁኝ። ብዙ ነገር ገና እናንተ ያጣችሁት ነገር ካለ እግዚአብሔር ጋር ሄዳችሁ እኔ እሰጣችኋለሁ። ስማ ቆይ ልድገምልህ፣ በኋላ ተወዛግብ ያለው እንዳትል። እናንተ ጋር እግዚአብሔር ጋር ሄዳችሁ ያጣችሁት ነገር ካለ እኔ እሰጣችኋለሁ። ስማ አንተ ትምህርት ስለማይገባ ተሙ በደንብ ስማ። ብዙ ነገር ገና እናንተ ያጣችሁት ነገር ካለ እግዚአብሔር ጋር ሄዳችሁ እኔ እሰጣችኋለሁ። እግዚአብሔር ምስክሬ ነው የምላችሁ። አሁን ክብር ብታጡ ክብር እሰጣችኋለሁ። እኔ በጸሎት የማላመጣው ነገር የለም። በአሁን ሰዓት ስራም ከሆነ መልሳለሁኝ፣ ገንዘባችሁንም ከሆነ ገንዘብ እኔ እየሰራሁኝ ወደ እናንተ እሰጣችኋለሁ፣ በፈቃደኝነት ማለት ነው።